በለው ያሸንዳ ሴቶች የዘንድሮ ሴቶች ደግሞ ቆንጆ ናቸው። እናንተ እንደ በየቦታው ሳይው ማለት ነው ውበታቸው ያንቀጠቅጣል ነው የምላችሁ እኮ ያንቀጠቅጣል፣ እንዴት እንደሚያምሩ በዛ ላይ ደግሞ ተመሳሳይ ጸጉራቸው። እኔ እኮ ብዬ ነበር አሁን ሀይሚ ይሄ ወገባቸው ላይ ዘርፈፍ የሚለውን ስሬት ተሰርታ ነው የምትመጣ እያልኩ ነበር። ይኸው ተሰርታ መጣች ማለት ነው። አቤት ውበት፣ አቤት ቁንጅና። ሰላም እንዴት ናችሁልኝ ወዶችዬ? ሰላማችሁ ይብዛልኝ የኔ ወዶች ማለት ነው። ያው ነግሬያቸዋለሁ፣ ስለ ዩቲዩብ ነግሬያቸዋለሁ። አሁን ችግር ላይ ነው ዩቲዩብ እውነት ለመናገር ማለት ነው። እኔ እንዳልጠፋ ነው እንደዚህ አንዳንዴ ብቅ የምለው እንጂ ጭራሽ እንዳትረሱኝ እስከሚስተካከልልኝ ስንት ቀን እንደሚፈጅብኝ አላቅም፣ እስከሚስተካከል ድረስ ማለት ነው። እንደዚህ ያው ጠብጠብ እያልኩኝ ነው እንጂ ማለት ነው። የምር እመጣለሁ እንደነገርኳችሁ። በዛኛው ስሰራ ደግሞ አትመጡም እናንተ በጭራሽ። በጣም ብዙ ጊዜ ሞክሬዋለሁ፣ ማንም የለም የጨረቃ ፋሚሊ ማለት ነው በዛኛው ቻናሌ ማለት ነው። እና በዚህ ደግሞ ያው እንግዲህ ትንሽ እያንገራገረኝ ነው። ዩቲዩብ ዋጋ ያስከፍላል ውዶችዬ፣ በጣም ዋጋ ያስከፍላል። የእውነት መዳም ቤት ሆነው የሚሰሩ ዩቲዩበሮችን በጣም አደንቃቸዋለሁ እኔ በስንት አይነት እየተሯሯጥን እንደምንሰራ እና ይሄን የምለው ምንድን ነው አንዳንዴ በኮሜንት ያው ለምንድን ነው በደንብ በስነ ስርዓቱ ማሰሪ የሚል ስለሚደርሰኝ ነው። እሺ ውዶችዬ እንደዚህ ማብራራላችሁ እና ውዶችዬ ላለመስራት ፈልጌ አይደለም፣ ብሰራ እኔ ነው የምጠቀመው እና ያው ትንሽ ችግር ላይ ስለሆነብኝ ነው። እና ቤተሰብ ሀይሚዬ ይሄን በመሰለ ቀሚስ ፏ ስትል ማለት ነው። ብሩኬ ምን አስቦ ነው በጃኬት? እንዴት ይሄ ቀሚስ ግን የምን ቀሚስ ነው ቤተሰብ? የራያ ቀሚስ ነው? የወሎ ቀሚስ ነው? የአሸንዳ ቀሚስ ነው ውዶችዬ? እኔ አዲስ ነው እኮ እያየሁ ያለሁት። ይሄን ቀሚስማ እንደው ፈጣሪ አምላክ ባገኘው ራሱ አልምራው ገዛዋለሁ። የመሬን ነው የምላችሁና የእውነት ቀሚሱ በጣም ነው የሚያምረው፣ በጣም ነው የሚያምረው። የማርክ ፍቅረኛ ቤዝ ለብሰው አይቻለሁ በትናንትና ዕለትና ዛሬ ደግሞ ሀይሚ ለብሰው ሳይ አረረረ እንቁ ሆናችሁ የለ እንዴ ቆንጅዬዎች ዩቲዩበሮች ማለት ነው። በእውነት በጣም ነው የሚያምሩት። እና ብሩኬ የራያውን እንትን ሳጥ አድርገህ ምናምን ታጥቀህ ደግሞ አለህ እኮ በሚገርም ሁኔታ አለ አይደል? ባለፈው ከሀይሚ ጋር ለብሰው የተነሱ መስሉኝ ነው ወይስ የወሎና የራያ ይለያያል? ኧረ ቤተሰብ እኔ ስለ ቀሚስ ራሱ አላውቅም ማለት ነው ይሄን ያክል። ይሄ አሁን ሀይሚ የለበሰችው ቀሚስ አዲስ ነው የሆነብኝ በነገራችን ላይ እና በጣም ነው የሚያምረው፣ በጣም ነው የምታምረው። እሷ መብራን ውበት አይደበቅም መቼም በእውነት በጣም ነው የምታምረው። እና ሀይሚዬ ምንድነው ለብቻሽ የለበሽ ታዳ? እንዴት ነው ሸበላሽን ጀግናሽን አታለብሽውም እንዴ? በዚህ ቁመቱ ማለት ነው። የራያውን እንትን እዚህ ጋር ምድር ሳጥ የሚያደርጉት ነገር አለ። እሱን አድርጎ ቢመጣውን በቃ ምድሪቷ ተደባለቀች ነው። የብሩኬ ውበት ደግሞ ቀን በቀን እያሳሳቸው ነው ሴቶችን። እናቴ ነው እኔ የምለው ቤተሰቦች አንዳንድ ሰዎች ግን የምሬን ነው የምር ብሩኬን የምር አፍቅረውት እኮ አይደለም ሀይሚን ለማናደድ ይመስለኛል ዝም ብዬ ሳስበው ማለት ነው። ምክንያቱም ሰው አሁን ላይ ብላይ ተቀምጦን ያፈቅርሃለሁ ይባላል እንዴ? ሼም ነው እግዚአብሔርን። አንዳንዴ ማለት ላይክ ምንም እኮ ላይፈጠር ይችላል፣ ግን እናንተ ቃሉን ስታወጡት አይደብርም? ለራሳችሁ ሆነ ሸማ ይዛችሁ መልሶ በጣም እኮ ነው የሚደብረው። ሴትነት ማለት ምንድን ነው ታዲያ? ክብሯን ስትጠብቅ እኮ ነው። የፈለገ ነገር አሁን አፈቀርን የሚሉ ከብሩኬ ጋር እኮ ላይሆኑ ይችላሉ፣ ግን የሆነ ሸም ቁንጥጥ ያደርጋል አጉል ነገሮች እኛ ሴቶች ስንናገር ማለት ነው። እና እኔ እንደማስበው ሀይሚ ቅመሟን ለማናደድ ለማበሳጨት ነው ይመስለኛል እንጂ ያው ቲክታክ ላይ ሀይሚ እንደምታይ ያውቃሉ። ምንም አይነት ነገር እንኳን ቲክታክ ላይ አይደለም ቤተሰቦቼ የጨረቃ ፋሚሊዎች ማለት ነው ዩቲዩብ ላይ ዩቲዩበሮች ልንገራችሁ ዩቲዩብ ከሰሩ በኋላ የምሬን ነው የምላችሁ ቁጭ ብለው ማለት ነው ሰብሰብ ብለው ኮሜንት ያያሉ። ኮሜንት አያዩም ብላችሁ እንዳትዘናጉ። አንዳንዴ እናንተ የኮመታችሁት ኮሜንትና እነሱ የሰሩት ቪዲዮ ተመሳሳይ ሆኖ መጥቶባችሁ አያውቅም። አያችሁ ከእናንተ ራሱ አይዲያ ይወስዳሉ። በጣም እኔ ኮማቾች ማለት ነው ዩቲዩብ ከፍታችሁ ብትሰሩ በጣም አሪፍ የዩቲዩብ ኮንቴንት መስራት የምትችሉ ሰዎች ናቸው። አንዳንድ በጣም ምርጥ የሆነ ኮሜንት የምትኮምቱና ከእናንተ ላይ ቀለም እየተደረገ ቀልቀል እየተደረገ ቪዲዮ እንደሚሰራ እንዳዘነጉ እና ምንድነው ለማለት የፈለግኩት ቲክታክ ላይ እያንዳንዷ ምንም የምታልፋት ነገር የለም። ሀይሚ በደንብ አድርጋ ነው የምታይ። ስለ ሀይሚ መጥፎ ተወራ ጥሩ ተወራ፣ ብሩኬን አፈቀርኳለች አላፈቀርኳለች ሁሏንም ነገር ታያለች።
ግን ያው ምን ዋጋ አለው? እናንተ በአፍታ ፈቅሩታላችሁ። ሀይሚ ደግሞ በተግባር ደበስ ደበስ እያደረገች ይህን የመሰለ ወዘላ ነው ወዘና ነው የሚባል ዘንካታ ነው የሚባል ብሩኬ፣ ይህን የመሰለ ዘንካታ ደረት ላይ ሀይሚዬ ከብለል ትላለች። እናንተ ደግሞ በእይታ ደረጃ ማለት ነው። አቤቱ መዋረዳችሁ እኮ ነው ከምር። የምር የሴትነት ክብራችሁን አትጡ እንደዚህ እያደረጋችሁ ማለት ነው። አውቃለሁ እኮ ምንም ነገር ላትፈጥሩ ትችላላችሁ፣ ግን አትበሉት። በቃ ቃሉ ይደብራል፣ ደስ አይልም። ሴት ስትከበር ነው ደስ የሚለው። እና ውድ ቤተሰብ እንግዲህ አሸንዳን በዚህ መልኩ አሳልፈውታል። ብሩኬም ያው ከቅምጥሌ ጋር ጠብቁኝ ብሏል። እንግዲህ እንጠብቃለን። እስኪ ምን የመሰለ ቪዲዮ ነው የሚመጣው ብዬ አስባለሁ። ባለፈው ቤታቸው ላይ ነበር የራያ ቀሚስ፣ አሁን ደግሞ ውጭ ላይ እንግዲህ ዘንከት ሲሉ ማየት ነው እላችኋለኝ። እንግዲህ ያው ሲመጡ ከተመቸኝ ቪዲዮ ሰራለሁ፣ ካልተመቼ ደግሞ በአድሬ ሰራለሁ የኔ ውዶች ማለት ነው። እኔ አሁን የመጣሁት ማለት ይሄን ውበት አይቼ ማለፍ አልቻልኩም። በእውነት እንዴት እንደምታምር ሀይሚ በእውነት በጣም ነው የምታምረው እና ውበቷ ጓጓኝ። እናንተ ይኸው ካቻልኩኝ ያለ ፕሮግራም ማለት ነው እና ወዶችዬ ማታ ላይ እስኪ ቪዲዮ እንጠብቃለን።